አልሙድ ውድ አድማጮች እንደምን ሰነበታችሁ? የሱፊዎችን እምነትና ፍልስፍና በተከታታይ ይዘንላችሁ መቅረባችን ይታወሳል። ለዛሬም ምንጫችን ጥበብ መጽሐፍ መሆኑን እየገለጸን ተከታዩን የሱፊዎች እምነትና ፍልስፍና ይዘንላችሁ ቀርበናል። በሱፊዝም ጎዳና ጉዟችንን እንቀጥል ዘንድ ወደናል። ሱፊው መምህር ሩሚ ራስን የመለወጫና ፈጣሪንም የማምለኪያ ጥበብ እምነትን በተግባር መተርጎም እንደሆነ ይነግሩናል። የሰው ልጅ አብዛኛውን ድርጊቱን የተቆራኘው ዋጋን ከማግኘት ጋር ነው። ይህ ዋጋ ገንዘብ፣ ክብር፣ ምስጋና ወዘተ ሊሆን ይችላል። ነገር ግን በሱፊዎች ዘንድ አገልግሎት ማለት አንዳች ዋጋን ሳያስቡ ለፈጣሪ ሲባል ብቻ የሚከናወን ድርጊት ነው። እንዲህ አይነቱ ተግባርን ለመፈጸም አስቀድሞ የፈጣሪን ማመንና ማክበር የሚገባ ሲሆን ይህም ሰማያዊ ክብርን፣ ጸጋን ለማግኘት ከማለም ሳይሆን እሱን ከማፍቀርና ከመከተል ብቻ የመነጨ መሆኑን ማሳየት እንደሚገባ ይናገራሉ። እዚህ ላይ አንድ ልንዘነጋው የማይገባን ቁም ነገር ፍቅር የሌለው አገልግሎት የተዋበ አስክሬን ከመሆን አይለይም የሚሉን ሱፊዎች ከላይ ሲታይ ቢያምርም ውስጡ ግን ሕይወት አልባ መሆኑን አትዘንጉ ይሉናል። አገልግሎት ታላቅ የሚያደርግና በሰዎች ዘንድ መደነቅን የሚፈጥር አድርጎ ማሰብ የዋህነት ነው የሚሉን ሱፊው ሩሚ በቀጣዩዋ ወግ ያንደረድሩናል። ከብዙ ዓመታት በፊት ከኦቶማን ሱልጣኖች አንዱ እናት የሆነች ሴት ራሷን በበጎ አድራጎት ሥራ በእጅጉ የተጠመደች አድርጋ ትኖር ነበር። በቱርክ ግዛት ውስጥ ታላላቅ መስጊዶችና ሆስፒታሎች እንዲሁም የውሃ ጉድጓዶችን በማስቆፈር ሕዝቡ የተሻለ ሕይወት በሁሉም አቅጣጫ እንዲኖር ጥራለች። አንድ ቀን በከተማ ውስጥ በማሰራት ላይ የምትገኘውን ሆስፒታል ለመጎብኘት ወደዚያ በማምራት እየተዘዋወረች ስትመለከት መሰረቱ ገና ባልደረቀ የሲሚንቶ ልስን ላይ አንዲት ጉንዳን ስትወድቅ ተመለከተች። በፍጥነትም እጇን ሰንዝራ ጉንዳኗን ከወደቀችበት ሲሚንቶ ላይ በማንሳት በምድር ላይ አስቀመጠቻት። ይህች ሴት ከጥቂት ዓመታት በኋላ ከዚህ ዓለም በሞት ትለይና በዚያው ቀን ለብዙ ጓደኞቿ በሕልማቸው ትታያቸዋለች። በመልኳ እጅግ ተውባና በውስጧን በደስታ የተሞላች ሆና የተመለከቷት ጓደኞቿም ያለ ጥርጥር በሰራቻቸው በጎ ምግባሮችና ቸርነቶች ገነት ገብታለች ማለት ይጀምራሉ። ይህን ጊዜ ይህች ሴት ለሁሉም ሴቶች በሕልማቸው የነገረቻቸው ነገር ቢኖር እኔም እንደናንተው በበጎ ስራዬ ገነት እንደምገባ ስመካና ስታበይ ኖሬ ነበር። ነገር ግን በፈጣሪ ዘንድ ታላቅ ስራ ተደርጎ የተቆጠረልኝ በእኔ ልብ ውስጥ ቦታ ያልነበረውና አንዲት ጉንዳንን ከሲሚንቶ ላይ አንስቼ ሕይወቷን ማትረፌ ነበር ብላቸዋለች። እነሆ ሱፊዎች ሲመክሩ በሰው ልጅ ዓይን ትንሽ መስሎ የሚታየው ድርጊት በፈጣሪ ዓይን ታላቅ ይሆናል። ሰው የሚመካበት ሁሉ በፈጣሪው ዘንድ ከንቱና የከንቱም ከንቱ ነው ይሉናል። ወደ ሼህ ሙዛፊር ደግሞ እንለፍ። አንድ ምሽት የሱፊው መምህር ስለ ትህትናና አገልግሎት ደቀ መዝሙሮቻቸውን ሲያስተምሩ ነበር። በተለይም የራስን ፍላጎትና ስሜት ከሌሎች አለማስቀደምና ለበጎነት ሁሉ በጎነትን ምላሽ ማድረግ እንደሚገባ በተዋባ አገላለጽ ሲያስተምሩ በድንገት ከደቀ መዛሙርቶቹ አንዱ ተነስቶ መምህር ሆይ ለክፉ ሰው ግን እንዴት መመለስ እንዳለብን አልነገሩንም አላቸው። መምህሩም ለክፉማ ክፋትን ትመልሳላችሁ በማለት ድምፃቸውን ከፍ አድርገው ተናገሩ። በዚህ ንግግራቸው ደቀ መዛሙርቱ ሁሉ ደነገጡ። መምህሩም የደቀ መዛሙርቶቻቸውን ድንጋጤ ተመልክተው ክፉን ሰው በትህትና ማስተናገድ በሕመሙ ላይ መርዝ እንደ መርጨት ይቆጠራል፣ ትህትና ለክፉ ሰው መድኃኒቱ ሳይሆን መርዙ ነውና አትስጡት ብለዋቸዋል። ከሼህ ሙዛፊር አንድን ጨምርን። የሱፊው መምህር አንድ ወዳጃቸው እንዲህ ሲል ጠየቃቸው፣ ለመሆኑ በልጅ ላይ ከአባቱና ከእናቱ የበለጠ ስልጣን ያለው ማን ነው? መምህሩም ጥቂት አሰቡና እናት በልጇ ላይ ያላት መብት ከአባት የላቀ ነው አሉ። ሰውየው መምህሩን ይህንን ጥያቄ ደጋግሞ ቢጠይቃቸውም በእርግጠኝነት የእናት መብት በልጇ ላይ ከፍተኛ እንደሆነ አረጋግጠው ነገሩት። ይህን ያህል የላቀ መብት ለእናት የተሰጣት ለምንድን ነው በማለት መምህሩ ጠየቃቸው። እናትህ በማኅፀኗ 9 ወር ሙሉ ተሸክመሃለች።
ከዚያ በምጥ ተጨንቃ ወልዳለች። ከወለደች በኋላ እንቅልፍ ሳያምራት በሌሊት ስታጠባህ በእጆቿ ተሸክማ ስታስተኛ ስታጥብህና ስታጸዳህ ኖራለች። ለዓመታት ምግብህን ስታበስል ስትመግብህ ልብስህን ስታጥብ ሕይወቷን ለአንተ ሰጥታለች። በ30ና 40 ዓመትህ እንኳን ሕይወትህን እየተከታተለች እድገትህን በጉጉትና በናፍቆት ትጠብቃለች። አባትህ በእናትህ ማኅፀን ውስጥ ከዘራህ በኋላ ምግብህንና የምትለብሰውን ያቀርብልሃል። ታዲያ ይሄ ከእናት ጋር የሚስተካከል ይመስላል በማለት መምህሩ አስረዱት። ወዳጃቸው አሁንም ጥያቄውን ቀጠለ። መልካም፣ ነገር ግን ለእናቴ ለዚህ ሁሉ ስራዋ ውለታዋን እንዴት ከፍዬ እንደምወጣው እርግጠኛ አይደለሁም አለ። መምህሩም የእናትህን ውለታ በቀላሉ ትከፍለው ዘንድ አይቻልህም አሉት። ነገር ግን እናቴን በዕድሜ ዘመኗ ሁሉ በጀርባ የተሸከሚያት ብዞር የምትመገበውን እያቀረብኩ ባጎርሳት የሚያስፈልጋትን ሁሉ በእጆቼ ብፈጽም ውለታዋን የከፈልኩ አይመስልዎትም? በማለት አሁንም ጠየቀ። መምህሩም አየህ፣ አሁንም በአንተና በእናትህ መካከል ትልቅ ልዩነት አለ። እናቴ የምታደርገውን ሁሉ እያደረገች እድገትህንና መኖርህን ስትጠብቅ፣ አንተ ደግሞ የምታደርገው ሁሉ እያደረግክ የምትጠብቀው ሞቷን ነው ብለውታል። ስለ አገልግሎትና ፍቅር ካነሳን ዘንድ የአልጋሃዝሊን ወግ እዚህ ላይ እናምጣ። አንድ ሰው በዕድሜ እጅግ የሸመገለ አባቱን ይዞ ይኖር ነበር። ይሁንና የዚህ ሰው ሚስት አማቿ በጣም በማርጀታቸው ከእንግዲህ የመጦር ግዴታ እንደሌለባቸው ዘወትር ባሏን ተጨቀጭቀው ነበር። ይብሱንም አንድ ቀን ከቤት አውጥቶ እንዲጥላቸው አለበለዚያም ጥላው እንደምትሄድ አስጠነቀቀችው። ሰውየውም የተቻለውን ያህል ሊያሳምናት ቢሞክርም ሚስቱ ከሐሳቧ ፍንክች የምትል ሆና አላገኛትምና ተጨነቀም። በመጨረሻም ትዳሩን ከማፍረስ አባቱን አውጥቶ መጣል እንደሚሻል አመነና አባቴ ሆይ ወደ ተራራ ጫፍ ለሽርሽር እንውጣ በማለት ወንድ ልጁን አስከትሎ በጋሪ ይዟቸው ወጣ። ሽማግሌው ከልጃቸው ልጅ ጋር እየተጫወቱ በአቅራቢያቸው ወደሚገኘው የተራራ ጫፍ ከደረሱ በኋላ ሰውየው ለአባቱ አንዲት አልጋ ዘረጋና በዚያ ላይ አስተኝቶ ሲያበቃ ካጠገባቸው ጥቂት ምግብና ውሃ አስቀምጦ ጥቂት ከልጄ ጋር ተንሸራሽረን እንመጣለን በማለት ልጁን ይዞ ተመለሰ። ይሁንና ወደ ቤታቸው እየተመለሱ መሆኑን ከመንገድ ላይ የተረዳው የሰውየው ልጅ አባባ አያቴን ከተራራው ጫፍ ላይ ትተነው የመጣ ነው፣ ለምንድን ነው ተመልሰን እናምጣው በማለት አባቱን መወትወት ያዘ። አባትየውም ከእንግዲህ አባቴ አርጅቷል፣ ልንጦረውም አንችልም፣ እዚያው ይቀመጥ ዘንድ የተገባ መሆኑን አመኜበታለሁ አለው። ልጁ አያቱን እጅግ አድርጎ ይወድ ነበርና እያለቀሰ ተመልሰው አያቱን እንዲያመጡ ቢማጸነውም አባትየው ሊሰማው ግን ፈቃደኛ አልነበረም። ይህን ጊዜ ልጁ አባባ እኔም ሳድግ አንተ ማርጀትህንና አቅመ ደካማ መሆንህ አይቀርም። ያ ጊዜ ሲመጣ ከተራራው ጫፍ ወስጄ እንደማስቀምጥህ ግን አትዘንጋ አለው። ሰውየው የሰራው ስህተት በልጁ ንግግር ገባውና ተጸጸተ። ከልጁም ጋር አባቱን ወዳስቀመጡበት ቦታ ተመልሶ እግሩ ላይ ወድቆ ይቅርታ መለመን ጀመረ። አባቱም የልጁን ጭንቅላት እያሸ ልጄ አባቴን በስተርጅና ዘመኑ ከተራራ ጫፍ ላይ ወስጄ አልጣልኩትም። ታዲያ እኔንስ ፈጣሪ እዚህ እንድትጥለኝ ይፈቀድ ይመስልሃል? ብለውታል ይባላል። የሰውን ልጅ ማግለል ፈጣሪን እንደ ማግለል መሆኑን ሱፊዎች አጥብቀው ይመክራሉ። ቀጣዩዋ የኢታር ወግ ደግሞ ተምሳሌትነቷ አገልግሎቷን ከህያዊነት ጋር በእጅጉ አቆራኝታ የምታሳይ ትመስላለች። ሀልቬቲ በተባለች ከተማ የሚኖር ሼህ የእሱን ተተኪ ለመሾም ደቀ መዛሙርቱን ፈተና ሰጣቸው። ፈተናውም መኖሪያውን በልዩ መዓዛ ሊያውድ የሚችል አበባ እንዲያመጡ ሲሆን ይህን ያደረገ የእሱን ወንበር እንደሚሰጠው ተናገረ። ደቀ መዛሙርቱም ወደ ሜዳ በመውጣት የሼሁን ልብ በመዓዛው ሊያሸንፍ የሚችል አበባ ሲሰበስቡ ለቀናት ቆይተው በመመለስ በፊቱ አቀረቡ። ነገር ግን ከደቀ መዛሙርቱ አንዱ ለሼሁ ያቀረበው አንዲት ጠውልጋ የደረቀች አበባ ነበር። ሼሁ በዚህ ደቀ መዝሙር ድርጊት ተደንቆ የማይረባና የደረቀ ቅጠል ለምን እንዳመጣለት ጠየቀው። ደቀ መዝሙሩም ደቀ መዛሙርቱ የቀጠፉ ሲሰበስቧቸው የነበሩ አበቦችን በሙሉ ስመለከታቸው የአምላክን ድንቅ ሥራ በውበታቸው እየገለጡ የሚያመሰግኑ መሰለኝ። ነገር ግን ከመካከላቸው ይቺ አበባ ደርቃና ጠውልጋ አንዳች ውበት የማይታይባትና የፈጣሪን ድንቅ ሥራ መግለጽ ያበቃች መስላ በትታየኝ እሷን አመጣውልህ አለው። ሼሁም በእርግጥ እኔን መተካት የምትችል አንተ ነህና ወንበሬን ከዛሬ ጀምሮ ተረከበኝ በማለት ከተቀመጠበት ተነሳለት።
ስለ ዕውቀት ካነሳን በሳርሳዊት እምነት መሰረት 4 የዕውቀት ማግኛ መንገዶች እንዳሉ ይነግሩናል። የመጀመሪያው ዕውቀት የምናገኝበት መንገድ የህይወት ልምምዳችን ነው። የዕለት ተዕለት የህይወት ተሞክሮ በቂ ዕውቀትን አስጨብጦን የሚያልፍ ጉዳይ ነውና። ሁለተኛው ከልምድ ቀጥሎ ዕውቀትን የሚያስጨብጠን ደግሞ ማሰብ ነው። ሶስተኛው ዕውቀት የምናገኝበት መንገድ የእምነት ቃል ወይንም ቅዱስ መጽሐፍ፣ የባህልና የወግ መጽሐፍት ናቸው። አራተኛው ዕውቀት የሚሰጠን ደግሞ የታላላቅና ጠቢብ ሰዎች ቃልና ምክር እንዲሁም ታሪካዊ ወጎችና ተረቶች ናቸው ይሉናል። ውድ አድማጮች ለዛሬ ያዘጋጀውላችሁ ይሄው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ግመል ምን ተሸክመሻል ሽመል፣ ታዲያ ምን ያወዛውዝሻል አመል። ወንድዬ ካሳ ነኝ።